ደረጃ ግራናይትም ሆነ ማርብል አዘን ለማስመጣት ልኬቱ እንዴት እንደሆነ ለማሳየት ነው። ብዙ ጊዜ የራዘር ቲክነስ 2 ሳንቲም ሲሆን የትሬድ ቲክነስ ደግሞ 3 ሳንቲም ነው። እቃዎቹ ከማዘዛችን በፊት ምንም አይነት ስህተት እንዳይፈጠር ከመጣ በኋላ በትክክል ፊት እንዲያደርግ ማድረግ አለብን ማለት ነው። ስለዚህ ሳይት ላይ በተሰሩ ስራዎች ለምሳሌ ቀጥታ ሳይት ላይ የተሰራው ስራ 15 ሳንቲም ራይዘር ቁመት ቢሆን የመርገጫው 3 ሳንቲሙን ቀንሰን 12 ሳንቲም አድርገን እናዛለን ማለት ነው። እርዝመቱ ግን ምንም እንቀንሰው ነገር የለም። መርገጫውም ደግሞ 28 ከሆነ 30 ከሆነ ማንኛውም ላይ ይሁን 4 ሳንቲም እየጨመርን እናዛለን። ምክንያቱም የራይዘሩ ቦታ የሚይዘው አለ፣ እንደገና ደግሞ ወደ ላይ የሚንጠለጠለው ከንፈሩ 2 ሳንቲም ወደ ውጪ የሚወርደው አለ ማለት ነው። ስለዚህ ይህን ታሳቢ በማድረግ እናዛለን። 28 ከሆነ ለትሬት 32 ሳንቲም አድርገን እናዛለን። ስለዚህ በእንደዚህ አይነት መልኩ ነው ማዘዝ ያለብን። የጎን ርዝመታቸው ግን ልስን ካልተለሰነ የልስንን ታሳቢ አድርገን ከተለሰነ ደግሞ በሱ ሻርፕ የሚያልቅ ከሆነ ሻርፕ እንዲያር ከመሐንዲሳቸው ጋር ተነጋግራችሁ እንደዚህ አይነት እቃዎች ታዛላችሁ ማለት ነው።